መቼ ነው ዩናይትድ ምናምን ብትመ ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። ዩናይትድ አብያን የቀጣይ ዓመት ስኬጁል ወጥቷል። የ26-27 የፕሪሚየር ሊግ ፕሮግራም ከደቂቃዎች በፊት ወጥቷልና ቀጣይ ዓመት ነው መርሃ ግብራችን ወጣ። ይሄው ኮፒ ሊንክ አድርጉ። ተማንኛውም ወያላ መለቀን ጀሞ በጣም በሚያናድ ሁኔታ አመለቀን። ወንክ ኮን አንደኛ ሳምንት እንለቃለቅ አልኩት። ፈርቶ ከዞን መጣው እንዴ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላም እንደንሰም በስንት ለመና ጎትቼ አሳጥኝ ሳምንት አስመጣሁት። ብታመጪና ተመጪኝ ወያላ አታመጪኝ ምን እኔ ወጥኛለሁ አንቺ ለመለጥለጥ ዘንድሮ ቆይ አገኝሻለሁ አገኝሻለሁ እንዲህ በቀላሉ ለፋታ ሌላውን ይሁት ከሲቲ ምናምን መቼ ነው ቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በመሄዳችን ነው ከኮቨንትሪ ጋር ምን ጮቶ ስድስት ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫወቱ ተብሎ ነበር፣ ግን ኮቨንትሪ ቀይሩልን። ለምን ሁሌኛ እያተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጠዋለን። በዚህም በዛ ማታመልጡንም ቀጣይ ዓመት። ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደና ሰው እናመጣለን፣ ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይሁላችሁ ማለት። ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው። ገብቷችኋል? ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ። ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። በመጀመሪያ ሳምንት ማከማ ተገናኘ የሚለውን ማስቃኛችሁ ይሆናል። ይሄ አዲሱ አካውንቴ ነው። ፎሎ እንዲሁም ደግሞ በደንብ ኮፒ ሊንክ አድርጉ። በመጀመሪያ ጨዋታ እንግዲህ አርሲዬና ጀማሪ ማለት ነው ኦገስት 21 ከኮቨንተሪ ጋር ትጫወታለች። ቅዳሜ ምሳሳ ላይ ደግሞ ሃል ሲቲ ከዩናይትድ ይጫወታል። ኤቨርተን ከፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ደግሞ 11 ሰዓት ላይ እንዲሁም ምሽት 1 ተኩል ላይ ብሬንትፎርድ ከሰንደርላንድ ይጫወታሉ። እሁድ ደግሞ ብራይተን ከቪላ እንዲሁም ደግሞ ሲቲ ከቦርንማውዝ 10 ሰዓት ላይ፣ ኒውካስትል ከሊቨርፑል ደግሞ 12 ተኩል ላይ ይጫወታሉ። ሰኞ ዕለት ደግሞ ፉልሃም ከቼልሲ ተጀመረ። ሰኞ ለማንኛውም ፕሮግራሙ እንዴት አያችሁት? በደም ኮፒ ጀማው ዩናይትድ አብያን የቀጣይ ዓመት ስኬጁል ወጥቷል። ዩናይትድ ሃል ሲቲን ሜዳው ድረስ ተጉዞ ሄዶ ይገጥማል ማለት ነው። ስለዚህ መጀመሪያ የሚሰጣት ቲም ማነች? ሃል ሲቲን ሰተናት ነው የቀጣይ ዓመት ውድድር የምንጀምረው ማለት ነው። 256 አዲስ 17 ፕሮ ማክስ ሃል ሲቲ ካሸነፈ 50% ዲስካውንት ባንድ አፍ ሰምታችኋል። ባንድ አፍ። ስለዚህ ውጤቱን ይገምታል እንዳረሱ። ሃል ሲቲ ካሸነፈ እኮ ነው ሃል ሲቲ ካሸነፈ ዩናይትድ ስለሚያሸንፍ ማለት ነው። ስለዚህ አታረጉ ነው አንዳንዴ ወደ ኋላ የሚቀረው ነገር አለ። ለማንኛውም አካውንታችን እንደ በፊቱ አይደለም። ያራዳጆች ይጨቀጭቃችኋለሁ። እንደ በፊቱ አይደለም። የ2026 እና 27 ሲዝን የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች አሁን ከደቂቃዎች በፊት ማለት ነው ይፋ ተደርጓል። ይፋ ሲደረግም የክለባችን ሊቨርፑል የመጀመሪያ 6 ጨዋታዎች እነዚህን ይመስላሉ ማለት ነው። የመጀመሪያ ጨዋታችንም ከኒውካስትል ጋር በጄምሲስ ፓርክ ስቴዲየም የምናደርገው እጅግ ተጠባቂ ጨዋታ ነው። ከዛ በመቀጠል በአንፊልድ ኖቲንጋም እንገጥማለን። ከዛ ኢፕስዊችን ከሜዳችን ውጪ፣ ከዛ በአንፊልድ ፉልሃምን ከሜዳ ውጪ፣ በርንማውዝን የሳምንቱ እጅግ ተጠባቂ 6ኛ ሳምንት የምናደርገው እጅግ ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል ይሆናል ማለት ነው። የተቀሩትን ደግሞ መጨረሻ ላይ አስቀምጥላችኋለሁ እና በጉጉት ስንጠብቀው የነበረው የፕሪሚየር ሊግ የመክፈቻ ጨዋታዎች ፕሮግራም ወጥቷል። እንደምትመለከቱት በመክፈቻው ምሽት አርብ ዕለት እንግዲህ መድፈኞቹ አርሰናሎች ከኮቬንትሪ ሲቲ ጋር የመክፈቻቸውን ጨዋታ በሜዳቸው ያደርጋሉ። በዛው ሳምንት ቅዳሜ ደግሞ እንደምታዩት ተጠባቂው ጨዋታ ኒውካስል ከሊቨርፑል፣ ሊቨርፑል ወደ ኒውካስል ሜዳ አምርቶ የሚያደርገው የቅዳሜው ጨዋታ ተጠባቂ ነው። እንደዚሁም አስቶን ቪላ ከብራይተንም አሪፍ ጨዋታ ነው። ቅዳሜ ምሽቱን ደግሞ ማንቸስተር ዩናይትዶች ወደ ሄል ሲቲ ሜዳ አምርተው ሄል ሲቲን የሚገጥሙበት ጨዋታ ሌላው ተጠባቂ ጨዋታ ነው። በተመሳሳይ ማንቸስተር ሲቲ ከበርንማውዝ ደግሞ እሁድ የሚያደርጉት ተጠባቂ ጨዋታ ነው። የእሁዱ የመጨረሻው ጨዋታ ፉልሃም በሜዳው ቼልሲን የሚያስተናግድበት ጨዋታ ነው። ታዲያ እናንተስ እንዴት አገኛችሁት? ማማንን አሸንፎ የሚጀምር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ።